ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ 20ኛው ቪዲዮ ነው። በዚህ አጭርና ቀለል ያለ ቪዲዮ ታይፕ ቱልን እናያለን። መግቢያ እናበዛም፣ ቀጥታ ወደ ትምህርታችን እንሂድ። እኔ እስማኤል ከማል ነኝ። ይህ ተልዊን ነው። ከፔን ቱል ቀጥሎ የምናገኘው የታይፕ ቱሎችን ነው። እነዚህ ቱሎች እንደስማቸው ታይፕ የምናደርግባቸው ቱሎች ናቸው። እንደተለመደው አንድ ባንድ እናያቸው። መጀመሪያ ላይ የምናገኘው ሆሪዞንታል ታይፕ ቱልን ነው። ይህ ቱል ኖርማሊ ወደ ጎን የምንጽፍበት ቱል ነው። አብዛኛውን ጊዜም የምንጠቀመው የታይፕ ቱል ይሄን ነው። ቱሉን ከያዝን በኋላ ለመጻፍ ክሊክ ነው የምናደርገው። ክሊክ ስናደርግ እንደዚህ ዝም ብሎ መነሻ ጽሑፍ ይሰጠናል። ይህን አጥፍተን የራሳችንን ጽሑፍ ታይፕ እናደርጋለን። ስንጨርስ እዚህ ጋር መተን ልክ እንደ ትራንስፎርም አፕላይ እናደርገዋለን። መልሰን ጽሑፉን ኤዲት ማድረግ ከፈለግን ጽሑፉ ላይ ክሊክ እናደርጋለን። ሌየርስ ፓናል ላይ እንደምታዩት ራሱን የቻለ የቴክስት ሌየር ይዞ ይቀመጣል። ኦፕሽን ባር ላይ ስንሄድ በቅድሚያ የምናገኘው የፎንት ኦፕሽን ነው። እዚህ ውስጥ ፒሲያችን ላይ ኢንስቶል ያደረግናቸውን ፎንቶች ያመጣልናል። የፈለግነውን እንመርጣለን። የመረጥነው ፎንት ከአንድ በላይ ዌይቶች ካሉት እዚህ ጋር ያስመርጠናል። ቀጥሎ እዚህ ጋር የፎንቱን ሳይዝ ሴት የምናደርግበት ነው። እዚህ ውስጥ ያሉ አማራጮችን መጠቀም እንችላለን፣ ወይም ማኑዋሊ የምንፈልገውን ቫልዩ እናስገባለን። ወይም እዚህ ጋር ክሊክ አድርገን ወደ ቀኝ ወደ ግራ በማንቀሳቀስ አጀስት ማድረግ እንችላለን። እዚህ ጋር የፓራግራፍ አላይንመንት ኦፕሽኖች አሉ። ወደ ሌፍት ወይም ወደ ራይት ወይም ደግሞ ሴንተር ላይ አላይን ማድረግ እንችላለን። ቀጥሎ እዚህ ጋር የቴክስቱን ከለር የምንቀይርበት ነው። ከዚህ በፊት ባየነው መሰረት ከለሩን በቀላሉ እንመርጣለን። እዚህ ጋር የምናስተካክላቸው ነገሮች ሙሉ ለሙሉ ቴክስቱ ላይ አፕላይ ይደረጋሉ። ስፔሲፊክ የሆነን የቴክስቱን ፓርት ወይም የሆኑ ቃላቶችን ብቻ ኤዲት ማድረግ ከፈለግን ቀድመን ኤዲት የምናደርገውን ፓርት ሰሌክት እናደርጋለን። ከዛ የትኛውንም ነገር ብንቀያየር አፕላይ የሚሆነው ሰሌክት የተደረገው ፓርት ላይ ብቻ ይሆናል። ቀጥሎ እዚህ ጋር የራፕ ኦፕሽኖችን እናገኛለን። ክሊክ ስናደርገው ይችን ዊንዶ ይከፍትልናል። ይህ ኦፕሽን የተለያዩ የቴክስት ራፕ ስታይሎችን የያዘ ኦፕሽን ነው። እዚህ ጋር ስታይል የሚለው ውስጥ ስንገባ የተለያዩ ኦፕሽኖችን እናገኛለን። እንደምታዩት የተለያዩ ቅርጾችን ይሰጡናል። ስታይሉን ከመረጥን በኋላ እዚህ ጋር እንደ ፍላጎታችን አጀስት ማድረግ እንችላለን። ስንጨርስ ኦኬ እንለዋለን። ይህኛው ኦፕሽን የካራክተር እና የፓራግራፍ ፓናልን አክቲቭ ኦር ሃይድ የምናደርግበት ነው። የካራክተር ፓናል አጠቃላይ ከቴክስቱ ጋር የተያዙ ሴቲንጎችን የያዘ ነው። እዚህ ጋር ቀደም ሲል ያየናቸው ፎንት ስታይል፣ ዌይት ሳይዝ የመሳሰሉ ነገሮች አሉ። በተጨማሪም የስፔሲንግ ሴቲንግ አለ። እዚህ ጋር ሌተሮቹን ቨርቲካሊ ኦር ሆሪዞንታሊ ስኬላቸውን አጀስት ማድረግ ከፈለግን ማድረግ እንችላለን። እዚህ ጋር የምናገኛቸው የተለያዩ የታይፕ ስታይሎች ወይም ፎርማቶች ናቸው። ፎር ኤግዛምፕል ቦልድ ኤንድ ኢታሊክ ማድረግ እንችላለን። የካፒታል ኦር ስሞል ሌተርስ ኦፕሽኖችም አሉ። ሁሉንም እየቀያየራችሁ እዩዋቸው፣ ሲምፕል ናቸው። ፓራግራፍ ፓናል ላይ የምናገኘው ከፓራግራፍ ጋር የተገናኙ ሴቲንጎችን ነው። ቅድም ያየናቸው የአላይንመንት ኦፕሽኖች አሉ። በተጨማሪ እዚህ ጋር አክቲቭ ያልሆኑ የጀስቲፋይ ኦፕሽኖች አሉ። አክቲቭ ያልሆኑበት ምክንያት ኦፕሽኖቹ የሚሰሩት የቴክስት ፍሬም ላይ ብቻ ስለሆነ ነው። እስካሁን ስንሰራ የነበረው በልቁ ያለ ፍሬም ነበር። የቴክስት ፍሬም ለመስራት ምንድነው የምናደርገው? ቴክስቱን ክሬት ስናደርግ ቀጥታ ክሊክ ብቻ ሳይሆን ክሊክ አድርገን ድራግ እናደርጋለን። እንደምታዩት ፍሬም መስራት ይጀምራል። በምንፈልገው ሳይዝ እናደርገዋለን። ይህ ፍሬም ማለት የቴክስታችን ኮንቴነር ነው። ቴክስቱ አልፎ ከዚህ ፍሬም ከወጣ ሃይድ ይሆናል። ሳይዙን ማስፋት ማጥበብ እንችላለን። አሁን ወደ ፓራግራፍ ፓናል ስንመለስ አያችሁ እነዚህ ኦፕሽኖች አክቲቭ ሆነዋል። እነሱ መጠቀም እንችላለን። ከስር ያሉት ሙሉ ለሙሉ ከስፔሲንግ ጋር የተያዙ ኦፕሽኖች ናቸው። ፓራግራፉ ከቀኝ ወይም ከግራ ስፔስ እንዲኖረው ከፈለግን እዚህ ጋር ማስተካከል እንችላለን። እዚህ ጋር የመጀመሪያ ላይን ላይ ገባ ብሎ እንዲጀምር ማድረግ እንችላለን። እነዚህ ቢፎር ኤንድ አፍተር ፓራግራፍ ስፔስ የምንሰጥባቸው ሴቲንጎች ናቸው። ቀጥሎ ያለው የታይፕ ቱል ቨርቲካል ታይፕ ቱል ነው። በቨርቲካል ዳይሬክሽን የሚጽፍልን ቱል ነው። ከዚያ ውጭ ሁሉም ኦፕሽኖች ተመሳሳይ ናቸው። ቀጥሎ ያሉት ሁለቱ ቱሎች በሰራነው ታይፕ ሰሌክሽን የሚሰሩልን ቱሎች ናቸው። ፎር ኤግዛምፕል ሆሪዞንታሉን ይዘን የሆነ ጽሑፍ እንጻፍ። ከዚህ አፕላይ ስናደርገው አያችሁ በቴክስቱ ቅርጽ መሰረት ሰሌክሽን ይሰራልናል። ለምሳሌ በዚህ የሰሌክሽን ሼፕ ከኢሜጅ ውስጥ ኮፒ አድርገን ብንወስድ እንደዚህ አይነት ኢፌክት መስራት እንችላለን። እናንተ ፎንት እየቀያየራችሁ ብዙ አይነት ነገራቶችን መስራት ትችላላችሁ። እንግዲህ የታይፕ ቱሎችን ያየንበት የፎቶሾፕ ኮርሳችን 20ኛው ቪዲዮ ይህን ይመስላል። ሁሉም ነገር ግልጽ እንደነበር ተስፋ አድርጋለሁ። በቀጣዩ ቪዲዮ እስከምንገናኝ ሰላም።